አላህን ለማመስገን የግድ ትልቅ ነገር ሊሰጠን ይገባል ብለን የምናስብ ሰዎች ግን ምናችንን ነው የሚያምን? ማለት በአጋጣሚ ለአንድ ቀን እንኳን ያየነው ሰው ህይወት ሙሉ መስሎ ከተሰማን አንቺማ ምን አለብሽ እንዲህ ስለሆንሽ ነው፣ አንቺማ ምን አለብሽ እንደዚህ ስላለሽ ነው ብለን አላህን ምንም ሳንጠይቀው ሳንለምን የሰጠንን ኒዕማ እናሳንሳለን፣ እናወርዳለን፣ ከሰው ጋር ፉክክር ውስጥ እንገባበታለን። እና መቼ ነው ስለተሰጠን ሙሉ ጤና የምናመሰግነው? መቼ ነው ቤተሰቦቻችንን ደርሰን እንድንካድም ስለተሰጠን ጊዜ የምናመሰግነው? መቼ ነው ስለተሰጠን ሰላማዊ ጤናማ ትዳር አላህ የምናመሰግነው? ስለተሰጡን ጤነኛና ሷሊህ ልጆችስ የራሳችን ሲሆን ዋጋ አጣብን እንጂ አላህዬ ሆይ ስጠን ብሎ እኛ ያለንን ነገር የሚለምን ሰው ብዙ ነው ያለው። በመሰረቱ ሙሉ የሚባል ህይወት የለም። ሁሉም ሰው ህይወት ላይ ጎዶሎ ነገር አለ። ሁሉም ሰው ህይወት ላይ ያልተሟላ ነገር አለ። ሁሉም ሰው በራሱ በግሉ የሚፈተንበት ነገር አለውና አልሐምዱሊላህ ስለተሰጠኸኝ ነገር ማለትን ልምዳችን ማድረግ አለብን። እና ደግሞ ከኛ የተሻለ ነገር ስናይ ከሱ የተሻለ ነገር ነው እንጂ መመኘት አለብን እሱን ራሱ ነው አይደለም። ምክንያቱም የምንለምነው ቢሰጥ ከማይጎልበት ከአላህ ካዝና እንጂ ከሰው እጅ ወይ ከሰው ኪስ አይደለም። ያው ሁሌም ቢሆን እኛ እንቸኩላለን እንጂ አላህዬ አርፍዶ የሚሆን ዘግይቶ አያውቅም። በጣም እየፈለግን የከለከለን ነገር ካለም ደግሞ ቢመጣም የኛ መጥፊያ እንጂ መኖሪያችን አይሆንም። እንደዚህም ደግሞ በኸይር ማሰብ አለብን። ከእናንተ ባላቅም አይሆፕ እንደሚጠቅማችሁ